የምትመለከቱት እንግዲህ ሃይንዳይ ሮቤክስ የሚባለው አዲስ ኤክስካቫተር ነው። እንግዲህ እስከ 46 ሚሊዮን ብር ነው። 50% ባንክ አለው። 46 ሚሊዮን ብር ደውል ሲከፈል 23 ሚሊዮን ብር ብቻ ካሽ ከፍላችሁ በ23 ሚሊዮን ብር ባንክ ባጭር ቀኑ እናመቻቻለን። ውስጡንም ውጭንም በደንብ ላስጎብኛችሁ። በጣም ዘመናዊ ኤክስካቫተር ማለት ይሄ ነው። በጣም ራዳሩ ምናምን የተስተካከለ ነገሮች ብዙ መልቲ ፈንክሽናል ያሟላ ብዙ ነገሮች አሉ። እሱን ቀስ በቀስ አሳያችኋለሁ። ለማንኛውም ግን ሃይንዳይ ሮቤክስ የሚባለው ደግሞ ኤክስካቫተር ሞክሩት። በቅርቡ ደግሞ ዙም ላይ እየመጣ ነው። ሁሉንም ለእናንተ እናቀርባለን። ይመቻችሁ። ማክሲም ያደርጋል፣ ስም ያደርጋል። የዘመነ ወንበር ተገጥሞለታል። በዛ ላይ ደግሞ ምቾት አለው። በዛ ላይ ደግሞ እይታው ሚሹፊና እንደ ልብ ማየት መመልከት ትችላለህ። መኪናው ደግሞ ማንቀሳቀስ ስንጀምር ደግሞ በደንብ እናሳያችኋለን። ነጋ አድርገን ደግሞ ከተማውን ዞር እያልን ጎምነን እያልን እናሳያችኋለን። ለማንኛውም ግን በጣም ብዙ ነገሩ ዘመናዊና እንደምትመለከቱት በጣም ለየት ባለ ዋርኒንግ ነው። እያንዳንዱን ስፔክ ደግሞ እዚህ ላይ ተጽፎላችኋል፣ ማየት ትችላላችሁ። ይሄው በዚህ በኩል ደግሞ የምትመለከቷቸው ዴቭሎን ኤክስካቫተሮች ናቸው። ዴቭሎን ኤክስካቫተር በጣም ገበያ ላይ እኛ ሀገር አሁን በጣም ከፍ ዝቅ ያለ ዋጋ አስቸግሯል በጣም እና ተፈላጊነቱ በጣም ከፍ ያለ ሆኗል። ምክንያቱም ምንድነው ለስራ በአጭር ጊዜ ውስጥ ነው፣ በአመት በሞላ ጊዜ ውስጥ ነው እዳው የሚከፍለው። ቢያንስ አሁን በፊት እንኳን ከዛሬ 1 ወር በፊት 70-30 ድረስ ይሰጥ ነበር። 70-30 አሁን ቀርቷል። 50-50 ብቻ ነው እየተሰራ ያለው። ዴቭሎን ኤክስካቫተር 42 ሚሊዮን ብር 50-50 ባንክ አለው። የሚያስፈልጋችሁ ነገሮች ለባንክ ለማሟላት ብዙ ጊዜ የሚያስፈልገው በዴቭሎኑ ከሆነ ንግድ ፍቃድ፣ ያገባ መታወቂያ፣ ባንክ ስቴትመንት እና የንግድ ምዝገባ ወረቀት፣ ቲን ነምበር እና ፋይዳ መታወቂያ በተጨማሪ ደግሞ የቀበሌ መታወቂያ ያስፈልጋል። ያገባ የታደሰ ሁሉም የአዲስ አበባ ይመረጣሉ። ከዛ በላይ ደግሞ መበደር ለምትፈልጉ ሰዎች ደግሞ ከፍ ያለ ማንኛውም ነገር ኮላተራል ማስያዝ የምትችሉ ከሆነ ነው። በዚህ አጋጣሚ ዴቭሎን ካምፓኒ ደግሞ በዴቭሎን ካምፓኒ ስር እዚህ ኢትዮጵያ ውስጥ ደግሞ በጣም ትልቅ ስፔር ፓርት አስመጪዎች አሉና እነሱን ቪዲዮ ከዚህ አስከትለን እናሳያቸዋለን። የስፔር ፓርት እቃቸውን ደግሞ ማግኘት የምትችሉበትንም
መንገድ አመቻችተዋል። በነገራችን ላይ ዴቭሎን ካምፓኒ ኢትዮጵያ ውስጥ በቀላሉ ትልልቅ አስመጪዎች አሉ። እነሱን ደግሞ በሚቀጥለው ቪዲዮ በደንብ እሰራላችኋለሁ። በሰፊው ሰፊ ስለሚያስፈልግ እሱን እሰራላችኋለሁ። ይመቻችሁ። ማክስም ያደርጋል ሚክስም ያደርጋል